ሃይ እንዴት ናችሁ? ለማታውቁኝ ማለት ባላለሁ ዛሬ በዚህ ቪዲዮ የብዙ ጊዜ እንቅፋታችን የሆነውን ብዙ ጊዜ በጣም የሚያስቸግረን በህይወታችን ብዙ ነገር ከማድረግ ወደ ኋላ እንድንል የሚያደርገን ህልማችንን አቺቭ እንዳናደርግ የሚያደርገን በተለየ መልኩ ላይክ እንቅፋት የሚሆነን ስለ ፍርሃት እንመለከታለን። ፍርሃት በተለየ አጋጣሚ በተለየ ሁኔታ ማድረግ ያለብን ነገር ወይም አቺቭ ማድረግ ያለብን ነገር እንዳናደርግ የሚያደርገን አንዱ ማነው? ፍርሃት ነው። በዚህ ቪዲዮ አራት ቀላልና ፕራክቲካል የሆኑ ወይዎችን እናያለን። እንዴት አድርገን ፍርሃትን ማሸነፍ እንዳለብን። ያው ፍርሃትን አንዴ ኢሊሚኔት ማድረግ አንችልም። የሚጠፋ ነገር አንዴ ቶታሊ ወይም ኮምፕሊትሊ ኢሊሚኔት ማድረግ የምንችለው ነገር አይደለም። በት ዊ ካን ኦቨርካም ማሸነፍ እንችላለን ፍርሃትን። አንደኛውና የመጀመሪያው ነገር ምንድነው? የምናሸንፍበት መንገድ አንደርስታንድ ዘ ፊር። ምንድነው የሚያስፈራኝ ብለን ራሳችንን አንደርስታንድ ማድረግ ያስፈልጋል። ያስፈራንን ነገር አንደርስታንድ ማድረግ ዋን ቲንግ ምንድነው ያስፈራኝ የሚለውን ነገር ወረቀት ላይ መጻፍ። ቱዴይ ምንድነው ያስፈራኝ፣ ይህን ነገር እንዳላደርግ እንዳልጀምር ያስፈራኝ ነገር ምንድነው ብሎ ራስን መጠየቅና ችግሩን መለየት አንደርስታንድ ማድረግ ያስፈልጋል። just grab paper ወረቀታችሁን ትብላችሁ like አንድ ሁለት ብላችሁ what's the one thing or like ምንድነው ይሄ ነገር እንዳላደርግ ወይም እንዳልጀምረው ያደረገኝ ወይም እንዳልሄድ ያደረገኝ እንዳልናገር ያስፈራኝ ምንድነው ፊሩ ብላችሁ እሱ ነገር ወረቀት ላይ ጽፎ እሱ ነገር አንደርስታንድ ማድረግ ችግሩን መረዳት። ሁለተኛው ቴክ ስሞል አክሽን ነው። ለምሳሌ ፐብሊክ ስፒኪንግ የሚያስፈራን ከሆነ we can like greet new peoples ሁለት ሰዎችን በቀን ሰላም ማለት አይ ነኝ ብራዘር ነኝ ወንድሜ ደህና ነህ like ያንን አዲስ ሰው በየቀኑ like አዲስ ሰዎችን ግሪት ማድረግ ሰላም ማለት ማውራት ከቻል we can overcome that fear። የሚያስፈራውን ፍርሃት መቋቋም እንችላለን፣ ማሸነፍ እንችላለን። ሶስተኛው ፖዚቲቭ ቲንኪንግ ኤንድ ቪዥዋላይዜሽን ነው። just take time and sit like ጊዜ ወስዳችሁ ቁጭ በሉና ስለወደፊት ስኬታችሁ ቪዥዋላይዝ አድርጉ፣ አስቡት። ያን ስኬታችሁን አስቡት። like take time and visualize that success። ያንን ሰክሰሳችንን ወደፊት ያለውን ወደ ፊውቸር የሚመጣው ስኬታችንን ቪዥዋላይዝ ማለማመድ ራሳችንን በቀን it's really important። አራተኛውና የመጨረሻው remember the fear like ከዚህ በፊት ያስፈራንን ፍርሃት ማስታወስ and we will overcome that fear። ከዚህ በፊት ያስፈራንን fear እና ያሸነፍነውን ፈርተን የነበረበት የሆነ ጊዜና ያንን ፊር ግን ያሸነፍነውን ማስታወስ። ለሴ የሆነ ኢንተርቪው ኖሮን በጣም ፈርተን ከሆነ ያንን ግን ፋይናሊ ያንን ኢንተርቪው አሸንፈናል አድርገናል ማማረም remember that ያው ከዚህ በፊትም እኮ ፈርቼ ነበር ግን I can overcome that fear። ለራሳችን ያንን ነገር እንትን ማድረግ ማሰብ it's really important። አንዳንዴ አሁን የሆነ ነገር ላደርግ ስል በጣም ፍርሃት ይሰማኛል። ምን አስባለሁ? ከዚህ በፊትም እኮ የሆነ ታይም ላይ ፈርቼ ነበር። ያን ያስፈራኝ ከባድ ጊዜ በጣም አላልፈውም። በቃ እንዴት ነው የማደርገው ያልኩትን ያስጨነቀኝን ነገር አስብና I was like እዛን ጊዜም ፈርቼ ነበር። ያንን ፍርሃት ግን ተቋቁሜ እንደምንም አሸንፌዋለሁ። የዛሬውን ፍርሃቴንም እንደምንም ብዬ አልፈዋለሁ ብዬ ለራሴ እንትን እላለሁ ማለት ነው። ፍርሃትን ኮምፕሊትሊ ኢሊሚኔት ማድረግ አንችልም፣ በአንድ ቀን ማጥፋት አንችልም። ግን ቀስ ያለን በቀላሉ ኦቨርካም ማድረግ እንችላለን፣ ማሸነፍ እንችላለን።